እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተዋዋለች አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው ጁምዓ ነበርና ባባ መስጂድ ወሰደኝ ይለዋል ተነገጠ ይሄ ልጅ ይሰግዳል እንዴ ያለ መስጂድ ማን ነው የሚወስድ እስከ ዛሬ ያለው እናቴ ትወስደኛለች አለው መስጂድ ሲሄዱ ሱረቱል ካህፍ በሂፍዝ ይቀራለት ነበር حفظ علي ልጅ ቁርአን ልቡ ተጠገና አልተጠገና ከዛ በኋላ ተውባ አደረገ ይሰውይ ከዚህ ልጅም ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ በቃ አላህ ካሰው ظلم አይደለም ተሰበረ ከዛ ደግሞ አላህ ጠገነው አላህ ረሂም የሆነ ጌታ ነው حتى ጀባቢራዎችን ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው አላህ እኮ ረሂም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም እንዲመለሱ ነው ሪሳላ እኮ ነው መልእክት ነው ተመለሱ መንገዳችሁ ስተት ነው አትበድሉ ሰዎችን መጥሪያ ነው ማስታወሻ ነው ያቺ ቁንጠጣ አንቅታው የሚመለሳል ከظلم የሚወጣ ተውባ አድርጎ ወደ አላህ ከዛ ደግሞ ያቺን የተሰበረ ልቡን መጀመሪያ እኮ የሰው ቀልብ ሰብሮ ነው የተሰበረው ከዛ እሱ ሲሰበር ደግሞ አላህ ይጠግደዋል ሐቂቃ ከአልጀባር ጋር ተያይዘው